ምን አይነት ታይፕ ነው ያለሽ? ፊዚካሊ ረጅም፣ በጣም ረጅም፣ ከዛ ትንሽ የጫካ ሰው ቢመስል። የጫካ ሰው ምን ማለት ነው? የጫካ ሰው እነ ንቃተል የጫካው በስመ አብ። ያንድ በስነ ስርዓት 3 ደቂቃ መድረክ ላይ ፐርፎርማንስ ማድረግ የማይችል አርቲስት ይታይ እንዴ? ፌር ነው አሁን? ፌር ነው? ግጥም የሌለው ዘፈን ይርታኝ ነኝ። What did he say? ግጥም የሌለው ዘፈን ይርታኝ ነኝ። ሁሉ የምግብ ሰልፍ ነው። Here I come. Here I come. አጭሩ አንተ ስለኔ ምን አውቀህ ነው? እኔ ስለምን አየኝ? ቻሌንጅ ነው እኮ። ደሞ የዚህ ነው አልበቃ ብሎ እንቁላል ተሸክመህ መዞር ጀመርክ እንዴ? ምን እባክህ ዘንድሮ እኮ ዶሮዎቹን ማን እንደሚያጸንሳቸው አጣጣም። በሚያግባባን አማርኛ ቋንቋ እናወራ። እኔ አሁን ኡዝቤክስታንኛ ነው እንደማወራው። ልቤ ማይኔን በሱ ፍቅር ታውሯል። ከሱ ውጭ ሌላው እንዳይታየኝ እና እኔ እንዴት ታየውሽ? አንተ የሚገርም ድምጽ። ይሄን ድምጽን አሚታ ፓሻ ቢያይ እውነት ይሸናበል። ሌላ ምን አለ? ስፔሻል ኦምሌት ይሁንልህ። ቆንጆ ነው እሱ። በእንጀራ አድርጊ እንዴ። እሺ አንተ ደግሞ ንገረኝ። አልነግረኝም? ገና ከሩቁ ሳየው ሰውነቴ ሻክ ያደርገኛል። እኔ የምለው ሰውየው ታይፎይድ ነው እንዴ? ሌላ ነገር ከመፈጠሩ በፊት ይሄ ቢሮ ለቀሽ ውጭልኝ። ባልወጣስ? ቅጥቅጥ አድርጌ ነው ማውጣሽ። በጣም የምትወዳትና የምታፈቅራት ሚስት ከገዛው እንደምጋብ ብታረግዝ ምን ታረጋታለህ? አይ እኔ እንኳን ምንም አላረጋትም። የምልህ ያው በቃ ሁለቱንም ትንሽ ጋዝ ነገር አርከፍከፌ አቃጥላቸዋለሁ እንደ ችቦ። ክቡራን ተመልካቾቻችን ካለፈው ጭቅጭቅ የቀጠለ ያንተ ያለ ገልግለኝ፣ ያንተ ያለ መረረኝ፣ ያንተ ያለ ድፋኝ፣ እድሌ ጠማማ 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 ጠማማ። አያቴ በጣሊያን ወረራ ወቅት ሀገሬን ብሎ ሲዋጋ ጣሊያኖች እግሩን ቆረጡት። በዛ ተናዶ ከጣሊያኖች ጋር ሆኖ ኢትዮጵያን ሲወጋ ኢትዮጵያውያኖች ደግሞ አንገቱን ቆረጡት። ኧረ ተው ፈጣሪ፣ ኧረ ተው የኔ ነገር ግፍ አይሆንብህ። እኔ ግን የእውነት ግን እኔ ግን ተፈጥሬ ነው ንገረኝ እስኪ። እኔን አትወደኝም? እንዲሁም እኔ ከዚህ በኋላ በሳይንስ ነው ከዝንጀሮ ነው የተፈጠርኩት። እግዚአብሔር ድፍት ያርገኝ፣ እኔ ዝንጀሮ ነኝ። ከዝንጀሮ ነው የመጣሁት የሚል ሰው ካለ አያቱን ሄዶ አዋሽ ፓርክ ይፈልግ። ሪካርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ራቆቴን ስትይጂ ወዲታች ሁሉንም ማሳይተሽዋል። ምንም ሲል ከማይጸነ ደረስ ነው አየልኝ። ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። ሲኦል ውስጥ እሳት አለ።
ቂጥ በእሳት እንዲቃጠል ትፈልጋለህ? ስለዚህ ዞረ ቂጥ እንዳታይ። ሴጣን ደግሞ ሽኳል በእሳት እያቃጠለ ቂጥን ይወጋል። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ጉራጌ በጣም ስራ ወዳድ ከመሆኑ የተነሳ አንዱ ጉራጌ ኤሌክትሪክ ይዞት ምን ቢል ጥሩ ነው? ልቀቀኝ ልስራበት።